በስተመጨረሻ ያፌት እንግዲህ ቪዲዮውን ለኢፍራታ አሳያት ማለት ነው። በሁለት ነፍስ ማጥፋት ወንጀል ከሚታሰርብሽ እድሜ ልክ እኔን አግብተሽ ከኔ ጋር እየኖርሽ ባልሽን ወይም የምትወጁ ፍቅረኛሽን ነፃ ማውጣት ትችያለሽ፣ ካልሆነ ግን እስር ቤት ይሟቅቃል አላት። በሌላ በኩል ሂዋን እንግዲህ ቤዛን ለመጠየቅ ወደ እስር ቤት ሂዳ ነበረ። ስለ ያፌትም እየጠየቀቻት ነበር። እንዴ ደግሞ ዛሬ እንደ መርማሪ ፖሊስ አደረገሽ ሳ አለቻት። ኖ እንደዛ እኮ አይደለም፣ ነገር ግን አለ አይደለ እኔ የሆነ ደካማ ጎን ካለው እሱን ተጠቅሜ ከአንቺ እንድርቅ ለማድረግ ፈልጌ ነው አለቻት። ኖ እሱ ምንም ደካማ ጎን የሚባል ነገር የለውም። ምን እንደሚሰራ ምን እንደሚያደርግ ራሱ አታውቂውም። ነገር ግን እንደሱ በህይወቴ እንደሱ ደረቅና ያለውን ነገር ሳያደርግ ወደኋላ እንደማይል ከሱ ውጭ ማንንም አይቼ አላውቅም። ስለዚህ ኢፍራታን ሊያገባ መሆኑን ሊነግረኝ ነው የመጣው እንጂ ሌላ ምንም ነገር አይደለም። ስለዚህ እሱ በጣም ከባድ ሰው ነው፣ የሆነ ጭጋግ ነገር ነው አለቻት ማለት ነው። እውነትም ጭጋግ ነገር ነው። ምክንያቱም በፍቅር ውስጥ በ8 ቀን ውስጥ በእኔ ፍቅር ትጠልሚያለሽ ብሏት ነበር ቤዛን። እሱን ሳይቀር እያስታወሰች ነበር። ልጇንም ገሎባታል። ያሳዝናል እኮ። ስለዚህ ከኔ ጋር አብረሽ መቀጠል አለብሽ ብሎ ኢፍራታን ያስፈራራታል። ኢፍራታዬና ናታን ስቃያቸው እየበዛ እየተካሄደ ነው። ጽዬም ደግሞ ማስታወስ ጭራሽ ከማስታወስም አልፎ ነገሮችን ድብልቅልቆቹን እያወጣች ነው። ኢፍራታን ሳይቀር እንግዲህ እያወዛገበች የምትገኝ ነች ማለት ነው። ገኒ እናትሽ ናት። ገኒ ተደፍራ ነው የወለደችሽ። እዚህ ቤት በር ላይ ጥላሽ ነው የሄደችው። ስለዚህ ለምንድን ነው የማትረጃት? ወዳ እኮ አይደለም በልጅነቷ ስለወለደችሽ ነው እያለች ውዝግብግቧን አወጣችው። ከዛ ናታን መጥቶ እንዴ አኩርፈሽ ነው እንዴ ተቀይመሽ ነው እንዴ የኔ ጨረቃ? አረ ይቅርታ አላት። እስኪ ተወኝ በቃ አሁን ውጣ። እኔና ጽ የምናወራው በጣም አስፈላጊ ነገር አለ የሆነ ነገር እያለች ነበር አለች። እንዴ እኔ ምልሽ ቆይ እናንተ ደግሞ ስለምን እያወራችሁ ነው? እኔ እንጃ ወንድሜ ጠይቃታ። ቆይ መታ ወንድምሽ አስቆጣኝ፣ ወንድምሽ የሆነ ነገር አለኝ ብላ አኮረፈች። እንዴ ምን ሆነሽ ነው? እዚህ እየቀለድሽብኝ ነው እንዴ? አሁን ያልሽውን ድገሚውና ንገሪኝ። ምንድን ነው ያልሽው? ምን ሆነሽ ነው? አረ ተረጋጊ የኔ ጨረቃ። አላውቅም ናታን፣ ነገር ግን ገኒ እናትሽ ናት፣ ተደፍራን የወለደችሽ፣ ጥላሽ ሂዳ ነው፣ አሁን ደግሞ መጣች እያለች እየነገረች ነበር። ከዛ ናታን ድንግጥ አለ። ይህኔ ጨረቃ መለስ አለና በእርግጥ አውቃለሁኝ ቤተሰቦችሽን የማገኘት ጉጉት እንዳለብሽ፣ ነገር ግን በዚህ በምታወራው ነገር የማይሆን ነገር አታስቢ፣ በፍጹም እንደዛ አይደለም አላት። ሰላም ውድና የተከበራችሁ የቲጂ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እንግዲህ እውነት ለመናገር በጣም የሚገርም ነው ማለት ነው። ገኒ ቤቷን እየወለወለች ከዛም በኋላ ሉሊት እየወረደች ነበረ። ቀስ ብላ ሾከክ እያለች ነበር። ከዛ ገኒ ቀናለች እና ቆይ ደግሞ ምንድን ነው የሚያሸዋከክሽ አለቻት። ቆይ አንቺ በገዛ ቤቴ ደግሞ አልንሸዋከክ ብንሸዋከክ ባልንሸዋከክ ቀጥይ ብዬ ባህር ባልሄድ ምን አገባሽ? አንቺ ነሽ አይደል ለኢፍራታ ሁሉንም ነገር የነገርሻት አለቻት። ቆይ ደግሞ ምንድን ነው ይሄ አለች። ለኢፍራታ ሁሉንም ነገር ማለት ሁሉንም ነገር ነገርኩሽ እኮ ሁሉንም ነገር ነግርሻታል አይደል? አረ እኔ ስራ ጥቼ በፍጹም። ደግሞ ምን ሰማች ኢፍራታ አለች። ከዛም በኋላ እሺ አሁን ኢፍራታ የት ናት አለች። ቆይ አንቺ ሴትዮ ዛሬ ለምንድን ነው የምትጠይቂኝ? ቆይ አንቺ ምን አገባሽ ስለዚህ ቤት ሰዎች አለቻት ሉሊት። ነገርኩሽ እኮ ያገባኛል፣ ከአንቺ በተለይ ከአንቺ ልጠብቃቸው ይገባል አለች። ከዛም በኋላ ኤፍራታዬ ወረደች ለብሷን ለባብሳ። ሉሊት እንዴት አደርሽ? የወጣሽ መስሎኝ ግን እስካሁን አላልቆየሽም አለቻት። ምን ላድርግ ብለሽ ነው? ጸጉሬን ሜካፕ ምናምን እያደረግኩ እኮ ነው አለቻት። እንግዳማ ነይ እንውጣ። ከዛ ገኒ እንዴ እፉዬ እጅጋ አለች። አው ወተን ልሸኘትና እመልሳለሁ አለች። ከዛም በኋላ ገኒ በጣም ተገረመችና መሸናኘት አለች። ከዛ ዝም ብላ እየጠረገች ነበር። ሉሊትም ደግሞ ቻው ብላት እንግዲህ እያስቀናቻት ሄደች። ቆይ በሰላም ነው? እኔን ለመሸኘት ነው እንደወጣሽው አለቻት። ነገርኩሽ ሉሊት፣ አሁን ዛሬ ማታ ቢያንስ የሆነ መረጃ እጅ ውስጥ ማስገባት አለብሽ፣ ካልሆነ ግን አለቻት። ቆይ ኤፍራታ እንዴት ነው ባንዴ ሌሊትም ማገኘው? ይሄንን ነገርኩሽ እኮ የግድ ማግኘት አለብሽ። እኔ አለቃላው ብዬ ነው አለች። አንቺ
አንቺን እኮ አቅሻለሁኝ። የሆነ ቦታና ጊዜ ከፈለግሽ እኔን ለመጣል የማታደርጊው ነገር የለሽም። ስለዚህ ሰዓትሽ እየቆጠረ ስለሆነ የሆነ መረጃ ማምጣት አለብሽ። ለማንኛውም ቻው አለቻት። አንቺን ለመሸኘት ነው የመጣሁት። ምን? እኔን ለመሸኘት? አዎ ለመሸኘትም በዛውም ደግሞ ይሄንን ነገር ነግርሽ አለችና ኤፍራታም ሄደች። ሉሊትም ሆ እኔ ቆይ የትንሹም የትልቁም መጫወቻ አልሆን እንዴ ብላ ከዛም በኋላ መንገዷን ቀጠለች። ከዛ መንገድ ላይ እንግዲህ ያፌት ጠበቃት። ቆይ አንተ ሰውዬ አትከታተለኝ አላልኩም? እኔ እኮ በጣም ነው የምጠላ አለችው። እኔ ደግሞ በጣም ነው የምወድሽ። ያንን ጀንፈል የሆነ ባልሽን ከአደጋ ለመጠበቅ ያው የግድ ማድረግ ያለብሽ ነገር አለ አላት። ደግሞ ምንድን ነው እሱ? መኪና ውስጥ ግቢና ብነግርሽ አይሻልም አላት። አሁን ንገረኝ። ሲቀጥል ደግሞ የኔ ናታን ምንም አያደርግም አለችው። ኧረ እባክሽ አያደርግም? እንደዛ ነው። መጀመሪያ ብታየው አይሻልም? እና የመኪና ውስጥ ግቢ አላት። ያለውል በግዷ እንግዲህ ለናታን ስትል ገባች። እየሄዱ ይገኛሉ። ከዛ ናታን ከፎቅ ወረደ። እኔ ምልህ ኤፍራታ የት ነች አለ። ኧረ እኔ ምን አውቃለሁ። ኤፍራታ በክፉ አይን እያየችኝ ሄደች። አሁን ከሉሊት ጋር ልሸኛት ብላ። ምን? ከመቼ ወዲህ ነው ደግሞ ሉሊት ጋር መሸኛኘት የጀመሩት? እኔ አላውቅም። ብቻ ግን ቆይ አንተ ልጄ ላይ ይቅርታ አልጠይካትም እንዴ አለችው። አረ እንደሱ አይደለም። ከዛ ጺም ወረደች። ገኒ እኔ የምልሽ ኤፍራታ ልጅሽ ናት እንዴ አለች። ከዛ ገኒ ፍጥጥ አለች። ገኒ አንዴ የውጭ ማውራት እንችላለን አለ። እሺ ብላ እንግዲህ ውጭ ላይ ሄደች። እስቲ ንገረኝ፣ ምን ሰምታ ነው ፂ? ስለምንድን ነው እንደዛ የምትለው? አይ ከዚህ በኋላ ፂ እንደ ቦምብ ነች፣ እንደምትፈነዳ ቦምብ ነች። ስለዚህ ሁሉንም ነገር ለጨረቃ ነግራታለች። ምን አለች? በቃ አሁን እጅ ፂን አለቃትም አለች። እንደገና ምን ልታደርጊያት ነው? እሷ እኮ ታማለች። ዶክተሩ ጋር ሄጄ ነበር። ከዚህ በኋላ እንደዚህ ነው፣ ታስታውሳለች፣ ትረሳለች። ነገር ግን እኔ ላሁኑ ኤፍራታ ላሳምናት ሞክሬያለሁኝ። ነገር ግን በዚህ የምታምን አይመስለኝም አለ። ማለት ነገርኩሽ እኮ። ስለዚህ ቶሎ መናገር አለብሽ። ራስ ወዳድ አትሁኚ። ይሄን ነገር ብትሰማ ትርቀኛለች፣ እናቴ ብላ አትቀበለኝም ብለሽ የምታረጊውን ነገር ብታይ ይሻላል አለ። እኔ ምልህ ቆይ እኔ መናገሩ ጠፍቶኝ ይመስልሃል? ነገር ግን ይሄን ነገር ከሰማች አንተንም እኔንም፣ መጀመሪያ አንተን፣ ቀጣይ እኔን፣ ዳግምን፣ ቢኔን ሁሉንም ነው የምትተወው። ተስፋ ቆርጣ ጥላ ብን ብላ ነው የምትጠፋው። ሁሉም የከዳት ነው የሚመስለው። እኔ ግን ባይሆን እኔ ስነግራት በናታን እንዳትቆጭበት እኔ ነኝ ያስቆምኩት ብዬ እላታለሁ አለች። ለማንኛውም 1 ወር ሰጥቼሻለሁ ሲል፣ እንዴ ኧረ 1 ወር ትንሽ ነው እኮ። አይ እንደውም በስቷል፣ ይበቃል። ከዚህ በላይ የኔን ጨረቃ ማሰቃየት አልፈልግም አላት ቢኒ። ይቅርታ አላት ናታን። ከዛም በኋላ በሌላ በኩል እንግዲህ እኔ የምልህ ዝም ብለህ ነው እኮ እዚህ ድረስ መንጣት አይጠበቅም ነበር አለችው። የግድ መንጣት አለብን። ቆይ አንተ ሲጀመር እኔ ናታን ላይ ምንም ነገር አላስገበትም አለችው። ኧረ እባክሽ አዎ ከትናንት ወዲያ የት ነበር? ቆይ ምን? አንተ እንዴት እሱን አወቅ? አየሽ። ለማንኛውም እንግዲህ ያንቺ ናታን ምን እንደሚያደርግ እኔ ብሎ ያንን ቪዲዮ ሲያያት በጣም አለቀሰች። ቆይ ምንድን ነው ከኔ የምትፈልገው? ምንድን ነው አለችው። የምፈልገው ነገር ቢኖር አንቺ የኔ ንግስት ትሆኛለሽ፣ ናታን ደግሞ በነፃ ይወጣል። ካልሆነ ግን ናታን 2 ሪከርድ ስላለበት ይሄንንና ደግሞ የባለፈውን በ2 ወንጀል ነፍሰ ገዳይ እድሜ ልኩን ይታሰራል። አንቺም ደግሞ በባዶ ትቀሪያለሽ። ነገር ግን እኔን አግብተሽ ደስተኛ ሆነሽ እሱን ነፃ ማውጣት ትችያለሽ። ቆይ አንተ ከናታን ምንድን ነው የምትፈልገው አለችው። ምንም። ምን ፈለግኩኝ? ይሄ እንደውም ጥሩ እድል ነው፣ እንደውም ጠቀምኩት እንጂ አልጎዳሁትም እያለ ነው። አንተ አውሬ ነህ፣ አንተ በጣም መጥፎ ሰው ነህ አለችው። ነገርኩሽ እኮ። ቆይ አንተ እናት የለህም? እኔ በምድር ላይ ምንም ነገር የለኝም። ነገርኩሽ እኮ። አሁን ግን አንቺ አለሽኝ። ስለዚህ ባንቺ የመጣብኝ ማንንም አልሰማ፣ ዓለምን ሁሉ ነው ድብልቅልቅ የማደርገው አላት። በሌላ በኩል ፖሊሷ እንግዲህ ቤዚ ጋር ሄዳ ነበረ። እንዴት ነው ተመቸሽ? ምግብ ሰጡሽ? ምግብ ሰጥተው ነበር። ነገር ግን አሞኝ ብታይ ውስጥ ያሉት ውሃም አልሰጠኝ ምግብም አልሰጠኝ ብለው ሁሉም አኩርፈውኛል፣ አያወሩኝም አለች። አይዞሽ ብቻ ከዚህ ልውጣ እንጂ ማንንም ሰው አልፈልግም። ቢያንስ እቤት ያሉት ሰዎች እንኳ እንዴት ነሽ ይሉኝ ነበር። አሁን ግን እዚህ ማንም የሚለኝ ነገር የለም። ምን ማለት ፈልገሽ ነው? እቤት ልውጣ እንጂ ሁሉንም ሰው አስወጥቼ ብቻዬን መኖር ነው የምፈልገው።
ናታን እንዳፈቅረኝ ብዬ ብዙ ነገር አድርጊያለሁ። ከዚህ በኋላ ግን ማንንም አልፈልግም እያለች እንግዲህ እንትን እያለች ነው ማለት ነው። ከዛም በኋላ አይዞሽ በቃ አይዞሽ፣ ግን ያፌት ይመጣል አለቻት። ያፌት እኮ ኢፍራታን ለማግባት ሊነግረኝ ነው የመጣው፣ ደግሞ ያደርገዋል የተባለውን